ቅዱስ አሐዱ አምላክ አሜን። እርስ በርሳችን እንዋደድ። ሰላም ለእናንተ ይሁን። ውድ የተወደዳችሁና የተከበራችሁ የመርሃ ግብራችን ተካፋዮች እንደምን አላችሁ? ይህ በተዋህዶ እምነታችን ኪነ ጥበብ ክፍል እየተዘጋጀ የሚቀርብላችሁ እርስ በርሳችን እንዋደድ የተሰኘ አጭር መንፈሳዊ ጭውውታችን ነው። በጥሞና ታዳምጡን ዘንድም በትህትና እንጠይቃለን። አብራችሁ ትምህርት ቤት ሄዶ በይ ተነሽ ልጄ ተነሽ። እማዬ እሺ እነሳለሁ እማዬ እሺ ቁርሴን በልቶ ይሄዳል። ግን እማዬ አንድ ነገር ላሳስብሽ ልንገርሽ። በቃ እኔ ከአንቺ ደብቆ አልውልም እና በቃ እኔ ከሱ ልጅ ጋር ሄድን። በቃ እንደ ማሚዬ እዚህ እኮ የሆነ እርጥብ አማራ እኮ ነው እማዬ። እኔ ከጓደኞች ጋር የሄደ እሱ ዝም ብሎ ወሬ ያወራል እንደ እኔ ምን አገባ ስለ አማራ? እኔ የሚፈልግ ስለ ኦሮሞ የሚያወራ ብቻ ነው እማዬ። እኔ ጥሩ ጓደኛ ኦሮሞ ይፈልጋል እንጂ እኔ ከሱ ጋር ትምህርት ቤት አልሄድም፣ የትም ቦታ አልሄድም። በቃ ልጁ በፊት ይወድ ነበር። አሁን ግን በቃ እሱ የኦሮሞ ባህል ተከታይ ሲለው አይሰማም። ስለዚህ እኔ ከሱ ጋር ያለው ግንኙነት ከሱ ጋር መሄድ ምናምን በቃ በፍጹም አልኩሽ እማዬ። በቃ እኔ አልችልም መሄድና ይቅርታ። እኔ ያቺ ማናት የአቶ ባሻዱና ሲማ የእሳቸው ልጅ ጓደኛዬ ነች። በቃ እኔ ከሷ ጋር ነው የሚሄደው። እኔ ኦሮሞ ጓደኛ ነው የሚፈልግ እሱ የሆነ እርጥብ እንከፋ አማራ እኮ ነው። እንዴ በስመ አብ ወወልድ ምንድን ነው የምሰማው? እግዚኦ ማርና ክርስቶስ አቤት ጉዴን በታስቀምጨዋለሁ። ለካ አንቺ ይሁን ክፉ ንግግር ደግሞ ከየት አመጣሽው እኮ ነው የምልሽ። አይ ጉድ ማለት እንዲህ ብሎ ነገረልኝ። ማን ነገረሽ? ነይ ወደ እኔ ቀረቤና ንገሪኝ። ማን ነገረሽ? ይሄንን እንዲህ ብሎ ነገረሽ ማን ነው? ማን አስተማረሽ ይሄንን? በይ ንገሪኝ እኮ ነው የምልሽ፣ ንገሪኝ። እንዴ እማዬ ለምንድን ነው የምትቆጪ አንቺ? እንዴ አንቺ እኮ አይገባሽም እማዬ። አንቺ እኮ ከቤት ስለማትወጪ ፖለቲካ ታይ፣ ኢንተርኔት አትከታተይ። በቃ እማዬ አንቺ ስላልገባ እኮ ነው አንቺ። እኔ ትናንትና ማለት ነው ፊዚክስ አስተማሪ ፎርሙላ ሰጠና እሱ ከበደ። ከዛ ከጓደኛዬ ጋር ኢንተርኔት ቤት ሄድንና እሱን ፎርሙላ ሞላላኒና ሰዓት ሲርፍ ሲኖረን ማለት ነው ኢንተርኔት ገባና ፌስቡክ ስንመለከት ሁሉም ብሔር ባንዲራ የያዘ ይጨፍራል። ከዛ ይሄ ጓደኛችንም አብሮን ነበረና ከዛ የአማራ ሲጨፍር ይሄ ነው አማራ ሊባም አማራ ኢታ አባቱ ሲና ሌላ እኮ አይጠቅምም እያለ ሲጎረር አላየው መሰለሽ። ከዛ በኋላ ውስጤ ዲብን ቂጢል አለና ከዛ አንተ ከኔ ጋራ ጓደኛ መሆን የተፈለግ ኦሮሞ ጨፍራልኛ ከኛ ግሩፕ ግባ ሲለው እሱ ደግሞ እኔ እንደዛ ማለቴ አይደለም፣ ግን በቃ እኔ ከአንቺ ጋራ መሆን ይፈልጋለሁ፣ ነገር ግን ይሄ አማራ እንዴት ደስ እንደሚል ሲል እኔም ደግሞ የኛ ኦሮሞ ደስ ይላል። ስለዚህ ከፈለክ ከኦሮሞ ጋር እንቀጥል፣ አለበለዚያ ከኔ ጋር ጓደኝነት ያበቃለው ሲለው የራስሽ ጉዳይ ነው እና አማራ ነኝ ብሎ እኮ ነው ትቶ ሄደ። እንዴ እማዬ በየኢንተርኔት ብታይ እኮ አሁን ሁሉም የዘሩን
የክልሉን ባንዲራ ይዞ ነው የሚጨፍር። እኔ ከአማራ ከሲንገረፈፍ እኔ የራሴ ዜጋዎች የራሴ እንትን ቋንቋ የሚናገር ኦሮሞች አልፈልግም እንዴ? እንደማ የአንዳንድ ጊዜ ደግሞ እኔንም ተረጅ እንጂ እንዴ ምንድን በእውነት ያሳዝናል ልጄ፣ ያሳዝናል። እኔ ልጄ ትምህርት እየተማረች ነው እያልኩ አንቺ ለካስ የማይጠቅም ዘረኝነት በዚህ ዘመን ያመጣሽ ነገር ትመለከችልኛለሽ? ይህን ጉድ አባትሽ ሲሰማ ያብዳል። አየሽ ልጄ፣ በእኛ ዘመን እንዲህ አይነት የወረደ አስተሳሰብ አልነበረም። ሁሉ ሰው በሰውነቱ ሰው ነው። አማራ፣ ኦሮሞ፣ ትግራይ፣ ጉራጌ ሁሉ ብሔር ብሔረሰብ ልዩነት ቋንቋ ብቻ ነው እንጂ በእግዚአብሔር ሁላችንም አንድ ፍጡር ነን። ደግሞ ቋንቋ ከሆነ አማራ ኦሮምኛ ማውራት ይችላል። አማራውም ደስ ያለው ቋንቋ ማውራት ይችላል። ማንም የሚከለክለው የለም። ለምሳሌ አባትሽ አማራ ነው፣ እኔ ደግሞ ኦሮሞ ነው። ይኸው ተጋብተን አንቺን ወልደን ትዳራችን ሰምሮ በፍቅር ነው የምንኖረው። ስለዚህ ልጄ ኢትዮጵያ ውስጥ በጣም ብዙ ቋንቋዎች አሉ፣ ሰው ግን አንድ ነው። የእግዚአብሔር ቃል መጠበቅ አለብን ልጄ። ምን ይላል መሰለሽ መጽሐፍ ቅዱስ አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 20 እስከ 21 ላይ ምን ይላል መሰለሽ? ማንም እግዚአብሔር ይወዳል እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውም ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? የሚወድ ወንድሙን ደግሞ እንዲሁ ይህች ትእዛዝ ከእርሱ አለችን። አሁንም እንዲህ ይላል ቃሉ የማርቆስ ወንጌል ምዕራፍ 12 ቁጥር 31 ላይ ሁለተኛይቱም ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለኝም። አሁን ገባሽ ልጄ? ገባሽ ልጄ? እሺ ማዬ፣ አሁን አንቺ ያልሽው ሁሉ ተረዳ። ሁሉም ኢትዮጵያ አንድ ነው ብዬ አመና። ሌላ ግን ምንም ያልገባና ጭንቅላት ትይዝ ያደረገ ጥያቄ አለ ማማ። ቆይ እኛ ኢትዮጵያኖች ምን ኢትዮጵያኖች ብቻ ይህ አፍሪካኖች ጥቁሮች ነን። ጥቁርና በቃ የተደባለቀች ከለር ግን በአብዛኛው ጥቁር ናት። ወደ አውሮፓ ስትሄጂ ደግሞ እንዳለ ነጭ ናቸው። እና ቆይ እኛ በቋንቋ የተለየ አንድ ነው ከተባለ በከለር የተለየ ደግሞ ለምንድን ነው እግዚአብሔር ሲሰራ ሁለት አይነት ሰዎች ያደረገ? እነሱን ነጭ ያደረገ፣ እኛን ጥቁር አደረገ። እንደውም የሆነ አባባል ፌስቡክ ላይ ያነበቡ ሁለት አንድ ነጭና አንድ ጥቁር አድርጎ ጥቁርኛ ማለት ነው፣ ነጭ ደግሞ እነሱ። ይሄ አንተ ነጭ የሆንኮ ሳትበስል ወጥተህ ነው ወይ ብሎ አበሻ ጠየቀ። አይ አንተ ጥቁር የሆንኮ በደንብ እርር ብለክ ስለበሰልክ ነው ወይ ብሎ ጠየቀና ሁለቱም መልስ አላገኙ። ለምንድን ነው? እሺ ልጄ ጥሩ ጥያቄ ነው። ይህም እመልስልሻለሁ ልጄ። በአዳም አንድ አይነት ፍጥረቶች ነን። እግዚአብሔር ጥቁር ነጭ አድርጎ አልፈጠረንም። ስለዚህ ለምን እንደዚህ ሆነ ከተባለ ያ የግሪኩ ፍላስፋ ሆመር እንዲህ ብሎ ጽፏል። እንዲህ ብሎ ጽፎ ይገኛል። ኖ ልጆች እነ ካምኩሽ ሳባ ወደ ኢትዮጵያ ቢመጡ በአየር ለውጥ ምክንያት ፊታቸው እንደወየበና የቀይ ዳማ እንደሆኑ ጽፎታል። ስለዚህ የአየር ለውጥ በአውሮፓ የሚገኘው ቀይ ያደረጋቸው፣ በአፍሪካ ያሉትን ደግሞ ከፀሐይ ግለት የተነሳ ጠቆሩ እንጂ እግዚአብሔር በፍጥረቱ በአዳም አንድ አድርጎ ነው የፈጠረው ብሎ ጽፏል። ስለዚህ ልጄ ሁላችንም በአዳም አንድ ነን። አሁን ወደ ማንነትሽ ተመለሺ፣ ተመለሺ ልጄ፣ ተመለሺ። በቃ እማዬ በጣም ይቅርታ ማለት በቃ እማዬ፣ እኔም እኮ ጥፋት ብቻ የለም እንዴ
ይሄ ኢንተርኔት ላይ ሲገባ ሁሉ ዘር ነው፣ በቃ ዘር ነው፣ ያም ዘር ነው፣ ያም ዘር ነው። ያ ነገር ነው እኔም ወደዚህ የገፋፋ። እንደገናም በቃ ሁሉም በትምህርት ቤት ራሱ ልጆች እየተሰባሰቡ እርስ በራሳቸው ተከፋፍሎ ግሩፕ ይመሰርታል። ለዛ ነው እማዬ አንቺ ሁሉ ጊዜ ለኔ ጥሩ ነገር እንደሚታስቢ አውቃለሁ። እንግዲህ እስከ ዛሬ መጽሐፍ ቅዱስም አላነብም የሚልሽ ያው ትንሽ አልተረዳም ነበረና አሁን ብዙ ጥያቄን ከመጽሐፍ ቅዱስ ላይ ስለመለስሽልኝ ከዛሬ ጀምሮ ማለት ነው መጽሐፍ ቅዱስን አነባለሁ። ይሁድ ቅዳሜ ጠዋት ከአንቺ ጋር ሄጄ ቅዳሴ ያስቀድሳለሁ። በቃ እግዚአብሔር የሚፈቅድና እግዚአብሔር የምትለውን እሰማለሁ፣ ትምህርትንም እማራለሁ። ዘረኝነትንም ከኛ ማስወገድ እፈልጋለሁ። በዚህም ቆራጥ ጎበዝ ተማሪ ሆኜ እኔ እንደተማርኩ ሌሎችንም ማስተማር አለብኝ። እማዬ እናቶች አባቶች ሲያስተምሩ እውነት ነው የሚለው ሁላችንም ትኩረት ሰጥተን ከሰማን ጥያቄዎችን መልስ እንዳለው ዛሬ በደንብ ተረድቻለሁ እማዬ። አሁን ጓደኛ ሄዶ ይጥራና ትምህርት ቤት አብሮ ይሄዳል፣ ይቅርታ ይጠይቃል። እሱን አንቺንም ይቅርታ ጠይቃለሁ እማዬ። በቃ ሳይረፍድ ትምህርት ቤት እንድንሄድ ጓደኛ ሊጥራና ቁርስ አብረን እንብላለን ይባለው። ጎበዝ የኔ ልጅ፣ ጎበዝ የኔ ልጅ፣ እግዚአብሔር ያሳድግሽ፣ እግዚአብሔር ይባርክሽ ልጄ። እንዲህ ነው ልጅ ማለት። ስነግሮት እሺ፣ ስታስያዙት እሺ። አየሽ ልጄ፣ ከአስርቱ ትእዛዛት አንዱ እናትህንና አባትህን አክብር ነው የምለው ልጄ። እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ሰይፍ ይበላችኋል ያለ ጌታ ቃል ልጄ። አዎ ልጄ፣ ልጅ ሲያድግ ረጋ ብሎ በመንፈሳዊ ውበት ሲያድግ ነው የሚያምርበት። እንደው እንደ ዘመኑ እንደው ዝልል ማለቱ አይጠቅምም ልጄ። ጎሽ የኔ ልጅ፣ እንዲህ ነው እንጂ። አዎ እንዲህ ነው ልጄ። በትህትና ነው። ትህትና ከመንፈሳዊ ውበት አንዱ ነው። ትህትና ከሌለን የጌታን ቃል መስማት አንችልም ልጄ። አዎ ልጄ፣ እግዚአብሔር ይባርክሽ። እሺ ስራሽን ደስ ብሎኛል ልጄ፣ ደስ ብሎኛል። እግዚአብሔር ይባርክሽ፣ እግዚአብሔር ያሳድግሽ ልጄ። በይ ሂጂና ጠርተሹ ቁርስ አፋችሁ ላይ አድርጉና ትሄዳላችሁ። ጎሽ የኔ ልጅ፣ ጎሽ በይ ሂጂ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ቆየሽ የኔ እመቤት? እግዚአብሔር ይመስገን ጌትዬ መጣ። አይ የኔ ነገር ይዞ ሲመጠመጥ በተስካም ሳልሄድ ረፈደ። አይ የኔ ነገር ምን ነው ልጃችን ከእንቅልፏ አልነሳ ብላ አስቸገረችሽ? አይ ዛሬስ በጠዋት ነበር የተነሳችው። ጉድ ሳይሰማ መስከረም አይጠባ ሆነና ነገሩ። አንተ እኔን ለትዳር አማላጭ ስትልክ ጋራ ሸንተረሩ ሳያግድ ዘር ቀለም ሳትመርጥ ከጎጃም ወለጋ ድረስ አማላጭ ስትልክ የእኔ ቤተሰቦችም እንደው ዘር ቀለም ሳይለዩ ያንተንና የኔን አብሮ መኖር ሽተው ፈቅደው ዛሬ ላይ በትዳር ተጣምረን በፍቅር ለመኖር ስንችል ገና ምንም የማታውቀውን አንድ ፍሬ ልጅ እኔ ኦሮሞ ነኝ ከአማራ ጋር ዝምድና አልፈልግም ብላ ቁጭ አለች። የሚያሳዝንና የሚደንቅ ነው። እንደው የምን ዘረኝነት ነው? ማን ነገራት? እንዴት ይሄን ልትል ቻለች? ኧረ እንደው ይገርማል፣ ይገርማል እኮ በዚህ ዘመን አመጣሽ ኢንተርኔት በሚሉት ነገር ላይ አየው አለችኝ። ወይ ጉድ አለ ወንጀ ሰው። ታዲያ አሁን ምን አልሻል? እኔማ ያው እግዚአብሔርን ቃል ጠቅሼ የአቅሜን ያህል ይህን ነገር ጥሩ እንዳልሆነ አስረዳዋት። እሺ ብላኝ ትንሽ ተረጋጋው። ምን ይደረጋል እንግዲህ። ከአሁን በኋላ
ኑሯችን በደንብ መቆጣጠር ይኖርብናል። ደግሞም ከትምህርት ቤት መልስ ማታ ማታ ቤተ ክርስቲያን መውሰድ አለብን። መጽሐፍ ቅዱስንም እንድታነብ ማድረግ አለብን። በቻልነው መጠንም ስለ እግዚአብሔር ቃል እንድታውቅ ማድረግ ነው። ሶስት አካል አምሳል አንድ ሆነን ተፈጥረን በክርስቶስ መስዋዕት በደሙ ተባርከን አብረን እየኖርን ማን የለያየን? ከአቡ አባቶች የተማርነው ቀርቶ የማንነታችን የፍቅራችን ሚስጥር ተቀብሮ ተረስቶ ያው ብዙ ነናል በዘር በሃይማኖት በውዥንብር ዓለም ሞት ባሸተትንበት ስለምን ተበታተን የእግዚአብሔር ልጆች የነገዋን ተስፋ ደጇን ናፋቂዎች? እስኪ እንመለስ፣ ቃሉን እንከተል፣ ተዋደዱ እያለ ያብሳልን ወንጌል። በክፉዎች መድረክ ተሞልታ ምድራችን፣ በልዩነት መንፈስ ተሞልቶ ውስጣችን፣ ጠፋብን መንገዱ የጽድቅ ጎዳናችን። ቃሉን ቢትረፈረፍ ቢጠግብ ህሊና፣ ብርሃን ቢኖርም የነፍሳችን ፋና፣ አበው ቢያቀምሱንም የጽድቅ ሕይወት ቃና፣ ከቶ አልተማረክንም ቃነው አልጣመንም። ታዲያ ለምን ይሆን ነጠላ ጠፍተን ክርስቲያን መምሰሉ? ሕጉን ጠባቂዎች ፍጹም ሰው መባሉ? ቆይ ማን አዘነ? ማንስ ተዋደደ? ማንስ አገባ ጊዜ እየነጎደ? አብሮ መብላት ጠፍቶ ስስት ከነገሰ፣ ማጣቱ ለድሃው ክብሩን ካንኳሰሰ፣ ማግኘትም ብቻ ካወደሰ፣ ፍቅር በጥላቻ ወድቆ ከፈረሰ፣ ሐሰትም እውነት ላይ በእኛ ከነገሰ፣ ጽድቅም ምላሽ ጠፍቶት ኃጢአት ከመለሰ፣ በጎነት ተወቅሶ ክፋት ከተካሰ፣ ቃል ኪዳን ለመቅበር የክደት ጉድጓድ በእውነት ከተማሰ፣ ሊፈጸም ነው በቃ የጌታ ትንቢቱ፣ ያ 8ኛው ሺህ ደረሰ ጊዜያቱ። እናም በሉ እንንቃ፣ ቃላችንን ይጽና አንድም ቢሆን ግድ የለም፣ ለማትረባ ለዝባዝን ካለም የዘላለም ጸዳል አይጨልም ግድ የለም። አሁኑ ታስረን በመዋደድ ገመድ አንድ እንሆን አደራ መጣላላት ይንደድ። ይኸው ነው ተስፋችን የወንጌሉ መንገድ፣ ይኸው ነው ተስፋችን የወንጌሉ መንገድ። ውድ አድማጮቻችን ለዛሬ ያልነው ይህንን ይመስል ነበር። በሌላ መርሃ ግብር እስከምንገናኝ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።